ናውት ያደረኩት መጀመሪያ ላይ አክት ማድረግ እንደሚገባኝ ባደርገው ነው የሚባለው ነገር ነው ብርቅ እንጂ መውደቅ ብርቅ አይደለም። ለምወድቀው ነገር የሁሉ ሰው ለሚወድቀው ነገር ዋይ ወዳ ለምንድን ነው የማነባው? እና ምንድነው እናንተ ራሳችሁ ብላችሁ አትቀልዱ፣ በፍጹም አትቀልዱ። በነገርን ስለጣርን ምናምን ነገር ይታለፋል ብቻ ማለት አይደለም። ብዙ ሰው አለ እንደለፋው እንደጣረው እንደጋራው እንዳደረገው ፔይኦፍ ያልተደረገ ሰው አለ። እኛም ብንሆን ሰላም እንዴት ናችሁ? ደህና ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ገይላ እባላለሁ። ለማታውቁኝ ሰዎች ዛሬ እንግዲህ የእናንተን የሁሉ ጥያቄ ልመልስ ነው የመጣሁት። ያው እንደምታውቁት ብዙዎቻችሁ ስጠይቁኝ ነበረ። መጀመሪያ ላይ በቃ ዲኤምኤ ተጨናንቆ ነበረ። እንዴት እናጥና፣ ለማትሪክ ምን እናርግ፣ ሶሻል ነኝ ምን ላርግ፣ ናቹራል ነኝ ምን ላርግ፣ ይበቃኛል ያለኝ ጊዜ አረገይላ ምንድነው ነገር በይን እንጂ ምናምን ስትሉኝ ነበርና ያን የ2 ደቂቃ ቪዲዮ ከምሰራላችሁ እንደዚህ ረዘም አድርጌ በዩቲዩብ ከቻሳ ብዬላችኋለሁ ማለት ነው። ያው አጨብጭቡ እሺ። ስለዛ ዛሬ ስለ ማትሪክ ነው የምናወራው። ሰብስክራይብ አድርጋችሁ ጀምሩ፣ ላይክ አድርጋችሁ ጀምሩ። 9ኞች 10ኞች 11ኞችም ከሆናችሁ እናንተም ልጠይቃችሁ ነበር ምንድነው ማድረግ ያለብኝ ገና ካሁኑ ምን ትመክሪኛለሽ እያላችሁ ነበረ። ስለዛ ለእናንተም ስለሚጠቅም አትሂዱ፣ እናንተም ቁጭ ብላችሁ እዩ ማለት ነው። እሺ ሶ ሌትስ ጌት ኢንቱ ኢት። ሶ የመጀመሪያው ሃው ቱ ስተዲ ከምላችሁ የመጀመሪያው ቲፖች ውስጥ ስኬጁል ማውጣት። ስኬጁል ማውጣታችሁ እንደው ጥቅሙ ላይክ በዘፈቀደ እንደዚህ ዝም ብላችሁ አታጠኑ። ሶ ዛሬ ምንድነው ማጥናት ያለብኝ፣ በዚህ ወር ምንድነው አጥንቼ መጨረስ ያለብኝ የሚሉ ነገር ኦሬዲ የምታውቁ ከሆነ ከክላስ ትመለሱ ምን ዩኒት ማንበብ እንዳለባችሁ ታውቃላችሁ። አትጨናነቁም። የቱን ላጥና ይሄን ላርግ ይሄን ላርግ አትሉም። እና ስኬጁል ማውጣት ዩ ጋይስ በደንብ ነው የሚጠቅማችሁ። ስንት ቀን እንደቀራችሁ ታውቃላችሁ። በስንት ቀን ውስጥ መጨረስ እንዳለባችሁ ታውቃላችሁ። በየትኛው ጊዜ ደግሞ ጥያቄ መስራት መጀመር እንዳለባችሁ ታውቃላችሁ። እነዚህ ነገሮች ኦሬዲ በደንብ ዲፋይን አድርጋችሁ መያዛችሁ ለእናንተ ይጠቅማችኋል ማለት ነው። ስለዛ ስኬጁል ማውጣት የመጀመሪያው ቲፕ ይሆናል ማለት ነው። ሁለተኛው ደግሞ ምንድነው ማስተር ዘ ቤዚክ ፈርስት እላችኋለሁ። ምን ለማለት መሰላችሁ? ጥናት ለማትሪክ ስፔሻሊ ደግሞ አሁን ለኖርማል ቴስት ለኖርማል አይ ዶንት ኖ ፋይናል ፈተና ምናምን ነገር ዲፕ ገብታችሁ እያንዳንዱን ፔጅ ልታነቡ ትችላላችሁ። እሱ ለአንድ ቀን ወይ አላደለ ለአንድ ኤግዛም ምናምን ነው የሚጠቅማችሁ እንጂ ለማትሪክ እንደሱ አይሆንም። ሶ ማትሪክ the whole ያጠቃለለ ፈተና ስለሆነ ከ9 እስከ 12 ድረስ የምትፈተኑት ስለሆነ ፈንዳሜንታል የሆኑ ሜን ኮንሰፕቶች ናቸው እንጂ የሚመጡት ይሄ ዝም ብለን በየጊዜው እንትን የምንላቸው አይነት ነገሮች አይደሉም። ምን ለማለት ፈልጌ መሰላችሁ? እነዚህ ፈንዳሜንታል የሆኑ ኮንሰፕቶች የመጀመሪያው ዴፊኒሽን በደንብ ማንበብ አለባችሁ፣ ማወቅ አለባችሁ፣ መያዝ አለባችሁ ማለት ነው። ስለዛ ዴፊኒሽን አሁን ፈንዳሜንታል ከሆኑ ኮንሰፕቶች ውስጥ አንዱ ነው። ከዛ ደግሞ ምንድነው ፎርሙላዎች፣ ናቹራልም ከሆናችሁ ሶሻልም ሆናችሁ ኢኮኖሚክስ ምናምን ለምትማሩ ፎርሙላ መያዝ አስፈላጊ ነው። ስለዚህ አሁን አጠቃላይ ከ9 እስከ 12 ሲወጣ ፎርሙላዎች ይወጣሉ፣ መልስ ጥያቄውን ይወጣሉ። በእያንዳንዱ ቶፒክ ላይ ያሉ ሜን ዲፊኒሽኖች ይወጣሉ። ኤክስፕሌን አድርጉ ምን ተብሎ የተጻፉት ኤክስፕሌን ተደርገው የተጻፉት ነገሮች ሜን የምንላቸው ይወጣሉ። ስለዛ ፈንዳሜንታል የሆኑትን ሜን ኮንሰፕቶች ነው መያዝ ያለባችሁ። ከዛ ደግሞ ሩሎች አሁን ብዙ ጊዜታችሁ ከሆነ ምን ላይ ልበላችሁ ለምሳሌ ጂኦግራፊ አሁን ለምሳሌ ኮንቱር ማፕ ምን አይነት ሩሎች አሉት፣ ምን ነገሮች አሉት፣ ኢንተርሴክት አያደርግም፣ እንደዚህ ነው የምላቸው እነዚህ ነገሮች አሉ። አሁን እነሱ ፈንዳሜንታል ነገሮች ናቸው። አሁን እነሱ በጣም ማስተር ሊደረጉ የሚገቡ ኮንሰፕቶች ናቸው። ስለዛ ሜን የምትሏቸውን እነዚህ ሩሎች መያዝ አስፈላጊ ነው ማለት ነው። ከዛ ደግሞ ሰመሪ ኩዌሽንስ፣ እነዚህ ኩዌሽኖች በጣም ጠቃሚ ናቸው። ምክንያቱም በእያንዳንዱ ዩኒት ላይ መጨረሻ ላይ የሚመጡት ጥያቄዎች ዩኒቱን አጠቃላይ ሀሳብ ሊይዙ የሚችሉ ናቸው አይደለ? ሰመሪ ማለት የዩኒቱን ሙሉ ማጠቃለያ ማለት ነው። ስለዛ የነሱ ጥያቄዎች ተብሎ ከመጡ ስለዛ ዩኒት ሞር ፎከስ ሊደረግባቸው የሚገቡ ነገሮች ጥያቄዎቹ ላይ አሉ።
ከዛ የሰመሪ ኩዌሽኖችን ብትሰሩ በጣም አስፈላጊ ነው። ከዛ ደግሞ ኦብጀክቲቮች ልክ ዩኒቱ እንደተጀመረ የሚመጡት ከላይ የተጻፉት ኦብጀክቲቭ የሚባሉት የተጻፉት እንትኖች በጣም አስፈላጊ ነገሮች ናቸው። ምክንያቱም አጠቃላይ ያ ሁሉ ፔጅ ስለምንድን ነው የሚያወራው? ድን ስለዚህ ነገር ያወራል። ስለዛ እነዚህ ኮንሰፕቶች መጀመሪያ ላይ የተጻፉት እነዚህ ኦብጀክቲቭ ተብሎ የተጻፉት ነገሮች አስፈላጊ ናቸው። ስለዛ አሁን የሆነ ዩኒትን ከማንበባችሁ በፊት ኦብጀክቲቭ ምን ይላል? መጨረሻ ላይ ምንድነው የሚያደርገው? ተማሪው ስለዚህ ነገር ይረዳል፣ እንደዚህ ዲፋይን ማድረግ ይችላል፣ የዚህ ነገሮች ልዩነት ያውቃል ምናምን ተብሎ የጻፉት አሉ አይደል? እነዚህ በጣም ሲሊ ሊመስሉ ይችላሉ፣ ግን የዛን ዩኒት ማንበባችሁ ጥቅሙ ያንን ማወቃችሁ ነው። ኦብጀክቲቫችሁን አይታችሁ ጥናታችሁን ጀምሩ። ልክ ጥናታችሁ ስጨርሱ ዩኒቷንን ስጨርሱ ኦብጀክቲቭ ላይ የተጻፉት ነገሮችን አንብቤያቸዋለሁ፣ አውቄያቸዋለሁ የሚሉትን ነገሮች ያዙ። ኦብጀክቲቭ ካወቃችሁ፣ ሰመሪ ኩዌሽን ከሰራችሁ፣ ሩሎችን ከያዛችሁ፣ ዲፊኒሽኖችን ኤክስፕላኔሽኖችን ከያዛችሁ ዩ አር ማስተሪንግ ዘ ቤዚክ ማለት ይሄ ነው ማለት ነው። ስለዛ ዝባዝንክ የሆነ ነገር እያነበባችሁ ጊዜያችሁን አትጨርሱ። ካላችሁ ጊዜ አንጻር መቅደም ያለበትን ነገር አስቀድሙ ማለት ነው። ሌላኛው ደግሞ ቲፕ የምሰጣችሁ ነገር ምንድነው? ያለፉት ኤግዛሞችን መስራት ነው። ያለፉት ኤግዛሞችን መስራት ለምን እንደሚጠቅመው ጥያቄ ስለሚደገም ብቻ አይደለም። እሺ አስተማሪ ፈታኞቹ የትኛውን ጥያቄ ማውጣት ይወዳሉ፣ የትኛው ዩኒት ይመቻቸዋል፣ ከዛ ደግሞ ምን አይነት ቃላቶች ነው የሚጠቀሙ፣ ምን አይነት ቃላቶች ይወዳሉ፣ እንዴት ነው የሚያስቡት፣ እንዴት ነው ጥያቄ የሚያወጡት የሚሉትን ነገሮች እንትናቸውን ይሄ ስታይላቸውን ለማወቅ ይጠቅማቸዋል። ጥያቄው እንኳን ባይደገም በምን አይነት ፎርም ድጋሚ ለውጠው ሊያመጡት እንደሚችሉ ትረዳላችሁ ማለት ነው። ስለዛ ያለፉት አመት እንትኖችን ብትሰሩ ጥሩ ነው። እኔ ጠቀመ የነበረው ስፖንሰር ባይሆንም ግን ኢትዮማትሪክ ነው አይደል? ኢትዮማትሪክን ተጠቀም ነበርና ጥያቄ ለመስራት ያለፉት ጥያቄዎች ለመስራት የ2015 የ2016 እነዚህ ያለፉ ጥያቄዎች ለመስራት ይጠቅማቸዋል። ስፔሻሊ ማትስ ኤስኤቲ ምናምን ጥያቄዎች ለመለማመድ አስፈላጊ ነው። ምክንያቱም በየአመቱ አዳዲስ ጥያቄዎችም ላያወጡ ይችላሉ። ቢወጡም ደግሞ አዲስ ሀሳብ ሳይሆን ያችን ጥያቄ ቀየር ነው የሚያደርጓትና እንዴት እንደሚቀይሩት ይገባቸዋል፣ ትረዱበታላችሁ ማለት ነው። እሺ ሌላኛው ደግሞ የምሰጣችሁ ቲፕ ምንድነው? ሾርት ኖት አውጡ። ብዙ ጊዜ ከብዙ ሰው ጋር እንትን እላለሁ፣ አሁን በዚህ ሰዓት ምናምን እንዴት ነው ኖት የሚወጣው ምናምን ይባላል። እና እንግዲህ እናንተ ናችሁ እንደሚጠቅማችሁ ነው የምታውቁት። ለእኔ ግን ሾርት ኖት ማውጣት በጣም ጠቅሞኛል። እና ለምንድን 4 ደብተር ከማገላበጥ ያችን ያወጣዋትን ሀሳብ ቁጭ ብዬ ማንበብ ለኔ በጣም ኢዚ ስለሆነ ነውና እያንዳንዱን ነገር መገልበጥ አይደለም እንዴ አለላችሁ አይደል? እንዴ ፒዲኤፍ ላይ አለላችሁ አይደል? እንዴ መጽሐፋችሁ ላይ ለምን ነው የምትገለብጡት? እያንዳንዱን ነገር መገልበጥ ሳይሆን ግን በቃ ያልኳቸው አሁን ቅድም ያነሳንበታል አይደለ? ኮር ኮንሰፕቶች የምንላቸው ዲፊኒሽኖችን፣ ሩሎችን፣ ፎርሙላዎችን እነዚህ ነገሮችን ቁጭ ብላችሁ አሁን እሷን ብትይዟት ልትገቡ ስትሉ ልክ ማትሪክስ ሲደርስ የሆነ 2 ቀን 3 ቀን ሲቀረው ያችን ነገር ታነቡበታላችሁ ማለት ነው። ከዛ ደግሞ እንዳልኳችሁ ብዙ እንደመነግራችሁ አክቲቭ ስተዲ ተጠቀሙ። ቁጭ ብላችሁ ደግሞ ማንበብ ብቻ ሳይሆን ምን ያስፈልጋችኋል? ጥያቄ መስራት ያስፈልጋችኋል። የምትጠቀሙ ከሆነ እንደነ ምንድነው ይሄ ፍላሽ ካርድ ምናምን ተጠቀሙ። ከዛ ደግሞ ለፍልፉ፣ ብቻችሁን አውሩ። እብደት ሊመስል ይችላል፣ ግን ስዌር አንድ ሚስጥር ልንገራችሁ። እኔ ምን አደርግ ነበር መሰላችሁ? አሁን የማትሪክ ጊዜ ሳይሆን በቃ ከድሮ ጀምሮ ማስተር ያደረኩት እኔ ሊቅ የሆንኩበት ነገር ምን መሰላችሁ? በጣም ሲሊ ሊመስል ይችላል። አዎ፣ ግን ፎቶዬን አስቀምጬ ለራሴ አስረዳለሁ። ይጋቢ ይልሽ ጋይላ ምን መሰለሽ እንደዚህ ነው ገብቶሻል አይደል እያልኩኝ ለራሴ እናገር ነበርና if you guys ደግሞ have a sister ታናሽ ምናምን ወንድም ካላችሁ ዝም ብላችሁ አቢዩዝ አታርጓቸው። እውቀታችሁ ከናንተ ወደ እነሱ ቢፈስ ይሻላል አይደል? ስለዚህ ቁጭ አርጋችሁ አድርቋቸው። ጓደኞቻችሁን ምናምን ነገር ቆይ ልንገርሽ ዛሬ ያጠናሁትን እያላችሁ ብታወሩ ለእናንተ ይጠቅማል። ምክንያቱም ሰው ባስረዳን ቁጥር እንዳስተማሪ ነው አክት እያደረገን የምናወራውና ያ ነገር ደግሞ አይምሯችንን በደንብ ኬፓብል እንድንሆን አይደለ በቃ እንደቻልን እንዲሰማን ያደርገናል። ስለዚህ አክቲቭ ስተዲ ብትጠቀሙ ለሰው ብታስረዱ በጣም አሪፍ ይሆናል ብዬ አስባለሁ ማለት ነው። ሌላኛው ደግሞ በጣም ጠቃሚ የምለው ማለት በጣም ጠቃሚ የሆነው ደግሞ ቲፕ ምንድነው? ሞዴሎቻችሁ ላይ ፎከስ አድርጉ። እሺ እኔ ሂስትሪ ሞዴል ላይ የማመጣውን ውጤት ነው ያመጣሁት። ኢኮኖሚክስ ሞዴል ላይ የማመጣውን ውጤት ነው ማትሪክ ላይ ያመጣሁት።
እንግሊዝ ላይ ሞዴል ላይ የማመጣውን ውጤት ነው ያመጣሁት እና እነዚህ ተደጋጋሚ ውጤቶች መጨረሻ ላይ የምታመጡት ውጤት አንድ አይነት ነው። እስቲ ጠይቁ። እውነት በጣም ብዙ ማትሪክ ተፈታኞች የተፈተኑ ሰዎችን ጠይቁና የሞዴላችሁ ውጤቶቻችሁና የማትሪክ ውጤቶቻችሁ ተመሳሳይ ናቸው እና አሁን ለምሳሌ ሁሌ 80 የምታመጡ ከሆነ ጂኦግራፊ አይ ስዌር እመኑኝ ማትሪክ ላይም 80 ምናምን ነው የምታመጡት። ምክንያቱም ጭንቅላታቸው የለመደውም ያንን ነውና እኔ በጣም ነበር የሚገርመኝ እያንዳንዱ የሞዴል ውጤቶች አብዛኞቹ ተመሳሳይ ናቸውና ምንድነው ላለው ማትሪክ ላይ የመጣው እሱ ነው። ስለዛ ሞዴላችሁን አሻሻላችሁ ማለት ሞዴላችሁ ላይ ፎከስ አድርጋችሁ ሰራችሁ ማለት ውጤታችሁን የማትሪክ ውጤታችሁን ማሻሻላችሁ ማለት ነው። ስለዛ ማስተር ካደረጋችሁ ሞዴሎቻችሁ ላይ በደንብ ድጋሚ የምትሰሩ ከሆነ ያመጣችሁን ውጤት ለማሻሻል የምትሞክሩ ከሆነ ሞዴላችሁ ላይ ማትሪካችሁ ላይ ደግሞ ሲመጣ እሱ ነው ማለት ነው የሚመጣው። ምክንያቱም ጭንቅላታችሁ ለመደው ጥያቄ እሱን ስለሆነ ደሴም አይነት እንትን ነው የሚኖረው። ስለዛ ሞዴላችሁ ላይ ፎከስ አድርጉ። በዛው ልክ ደግሞ ታይም ማኔጅመንት ለሞዴል በጣም ሞዴል ላይ የሞዴል ታይም ማኔጅመንት ለማትሪክ በጣም ይጠቅማል። ታይማችን እንዴት ነው የምንጠቀመው? ምክንያቱም ባለን ሰዓት ውስጥ መጨረስ በጣም አስፈላጊ ነው። ምክንያቱም ሰዓት አለቀ ከተባለ አለቀ። ኦንላይን የምትፈተኑ ከሆነ ይዘጋባችኋል፣ በወረቀት እንትን የምትሉ ከሆነ ይሰበሰብባችኋል ምናምን ነገር አይደለ? ስለዛ ሰዓትን ማስተካከል በጣም አስፈላጊ ነው። ሰዓታችሁ እንዴት ነው የምታስተካክሉት? እየለመዳችሁ አሁን ሰው ዛሬ ተነስቶ የሆነ ያህል ርቀት ሩጫ ከሮጠ በሆነ ያህል ደቂቃ ውስጥ ከዛ የሚቀጥለው ቀን ደግሞ እያስተካከለ ሲመጣ አላደለ በዛው ልክ እንትኑ ይጨምራል። ልክ እንደዛ ነው ሞዴላችሁ ላይ ሰዓታችሁን ለማሻሻል እየሞከራችሁ ስትመጡ ሪከርዳችሁን እየሰበራችሁ ስትመጡ ማትሪካችሁ ላይ በጣም በአሪፍ ሰዓት ኢፌክቲቭሊ ኢፊሸንትሊ የሚባለው ነገር አለ አይደለ? ኢፌክቲቭሊም ተጠቀማላችሁ ጊዜያችሁን፣ ኢፊሸንትሊም ደግሞ ስራችሁን ሰራላችሁ ማለት ነው። ስለዛ በዛው ልክ ሰዓታችሁን ለማስተካከል ተጠቀሙበት ማለት ነው። ሞዴል ጥያቄዎቻችሁ አፕሊኬሽኖችን ተጠቀሙ፣ ዌብሳይቶችን ተጠቀሙ ለማጥናት። ዩ ጋይስ at this moment ChatGPT should have to be your best friend። ቤስት ፍሬንዳችሁ ነው ሊሆን የሚገባው ChatGPT። በቃ ማንኛውም ኤአይ ChatGPT አይደለም ኤኒ ኤአይ የእናንተ ቤስት ፍሬንድ ነው መሆን ያለበት። ምክንያቱም አላቅም ህይወትን በጣም ያቀላል፣ ጥናትን በጣም ያቀላል። ስለዛ ጥያቄ ስጠኝ በሉት፣ የሆነ አይነት ፒዲኤፋችሁ እንትናችሁን አስገቡለትና እዚህ ላይ አስተማሪ እንደሚያወጣ አይነት ጥያቄ ያውጣልኝ በሉት፣ ባጭሩ ኖት ስጠኝ በሉት ምናምን። እነዚህ በጣም ይጠቅማሉና ቁጭ ብላችሁ ዝም ብላችሁ እንደ 10 ምናምነኛው ሴንቸሪ ቁጭ ብላችሁ አታንብቡ። አሁን ጊዜው የቴክኖሎጂ ነው። ስለዛ ጎ ቲክቶክ ላይ እዩ አሉ በጣም ብዙ ChatGPT የኤአይ አይነት ለስተዲ የሚጠቅሙ ቼክ አድርጉ። እነሱን አሉ እየገባችሁ አውርዱና ተጠቀሙባቸውና በጣም ይጠቅማሉ። እና እኔ ደግሞ ተጠቀመበት የነበረው ከChatGPT ደግሞ ውጪ ኖትቡክ ኤምኤል የሚባል ዌብሳይት አለ። ይሄን ነገር ሁሌ ነው የምነግራችሁ። ኖትቡክ ኤምኤል ዩ ጋይስ እኔ እንጃ እኔ በጣም ጠቅሞኛልና ምን ጠቀመኝ መሰላችሁ? ኖትስ ያወጣላችኋል፣ ጥያቄ ያወጣላችኋል። ከዛ ደግሞ ሁለት ሰዎች አድርጎ ዲስከሽን ያደርጋሉና ለእናንተ ይገባችኋል ማለት እነሱን ቁጭ ብላችሁ ትሰማላችሁ። ሶ ኤኒዌር ዩ ጎ ኤርፖዳችሁን አድርጋችሁ ኤርፎናችሁን አድርጋችሁ ወክ እያረጋችሁ ኦር የሆነ ስራ እየሰራችሁ ምናምን ልተኙ ስትሉ ምናምን ጀስት ትሰማላችሁ። ግዴታ ከወረቀት ጋር መሆንም የለባችሁም እና በኦዲዮ ጥናታችሁን እንድታደርጉ ያደርግላችኋል። ስለዛ እንደሱ አይነት ነገር ተጠቀሙ። ከዛ ደግሞ ለጥናት ታይም ማኔጅመንት እንድንጠቀም በትክክል ለጥናታችን የሚጠቅመን ደግሞ ሌላ የሆነ አፕ አለ ፍሎራ የሚባል። ይሄ አፕሊኬሽን በጣም አሪፍ ነውና ስታጠኑ ዲስትራክት እንዳትሆኑ በስልካችሁ እሱን ትጀምራላችሁ። እና እንደሚያደርገው ምንድነው አበባ ነው ፕላንት ነው የምታሳድጉት። ሶ ዲስትራክት ሆናችሁ አቆማችሁ ወደ ከጥናታችሁ ወጣችሁ ሌላ ስራ ልትሰሩ ስትሉ ምናምን the plants እንትን ይላሉ ማደጋቸውን ያቆማሉና በጣም ነው የሚያሳዝኑት። ስለዛ እንዳይደርቁ ብላችሁ ቁጭ ብላችሁ ታጠናላችሁ ማለት ነው ስልካችሁ ሳትጠቀሙ። ከዛ ፎረስት እየመሰረታችሁ ነው የምትሄዱት። ሶ የዛሬ የተከላችሁት ነገ የተከላችሁት ምናምን በወር ውስጥ ይሄን ያህል አሳድጋችኋል ይላችኋል ምናምን። በጣም ስዊት ነውና ተጠቀሙበት፣ ስለሚጠቅማችሁ ነው። ሶ እነዚህ ቲፖች ናቸው። አሁን ደግሞ በጣም አስፈላጊ የምላቸውን ደግሞ the most essential የሆኑትን ፓርቶች እነግራችኋለሁ ማለት ነው።
በጣም ጠቃሚ የምላቸው ደግሞ ቲፖች እነዚህ ናቸው። ከጥናት ባሻገር ራሳችሁ ላይ ልታደርጓቸው የሚገቡ ነገሮች ማለት ነው። ሶ የመጀመሪያው ምንድነው? ቴክ ኬር ኦፍ ዩር ቦዲ ኤንድ ዩር ማይንድ። ይሄ በጣም አስፈላጊ ነገር ነው። አለን ታውቃላችሁ፣ እንደዛ የምትሆኑ ሰዎች በቃ ልክ ፈተና ሲሆን ራሳችንን እንጥላለን፣ እንቅልፋችን አንተኛ፣ ምግብ አንበላም፣ ይዘጋናል። እኔ እንጃ ይሄ እንደዚህ አይነት ስሜት የሚሰማችሁ ሰዎች ጥቂቶች ልትሆኑ ትችላላችሁ፣ ግን አለን እንደዚህ የሚሰማን ሰዎች እና የራሳችንን ማይንድ እና ኢነርጂያችንን ቦዲያችንን በደንብ መጠበቅ አለብን። ስፔሻሊ ስለ ኢነርጂ ልንገራችሁ። ኢነርጂያችን ያልቃል። እሺ አሁን ላይክ አንድ ወር ሲቀረን ምናምን ነገር ሊኖረን የሚገባው አይነት ኢነርጂ አይኖረንም። አሁን ላይ በጣም የምንጠቀመውና እኔ ትዝ ይለኛል ገና የተጀመረ ጥናት የጀመርኩ ሰሞን ሌሊት እነሳለሁ፣ ከክላስ መልስ ላይብረሪ ሄዳለሁ ምናምን ነገር አለ። ከኛ ትምህርት ቤት ከቶታል ወመዘክር ባስ አለ። ሶ ፒያሳ መሄድ ማለት ነው። እዛ ጋር ይጥለኛል። ሶ የ10 ብር ባስ ይዤ ከክላስ እንደተመለስኩ በዛ ፀሐይ ወደ ላይብረሪ ነው የምሄደው። ከዛ እስከ ማታ 1 ሰዓት ምናምን ድረስ ቁጭ ብዬ አነባለሁና ከዛ ጊዜው እየቀረበ ሲመጣ የማትሪክ የምፈተንበት ቀን እየቀረበ ሲመጣ ዩ ጋይስ ኖ ኢነርጂ፣ በቃ ማንበብ አልፈልግም፣ ከሰው ጋር ማውራት አልፈልግም፣ እንቅልፌን በደንብ አልተኛም። አይ ሃቭ the great word ልንገራችሁ፣ በርናውት ያደረኩት አይደለም። የማትሪክ ጊዜ ማትሪክ ካለቀ በኋላ for 2-3 months በርናውት ሆኜ ነበርና ከሰው ጋር ኢንተራክት ማድረግ አልፈልግም። በቃ በጣም ውስጥ የሚሰማኝ ሆነ አይነት ስሜት ነበር። አይ ዶንት ኖ ዋት ዋዝ ምን እንደነበር አላቅም፣ ግን በጣም ብቻ አሁን ነው የገባኝ በርናውት አድርጌ እንደነበርና ኢነርጂን አለመጠቀሜ ነው የሆነውና መጀመሪያ ላይ አክት ማድረግ እንደሚገባኝ ባደርግ ኖሮ ላይክ በቃ ማንበብ ባለብኝ ሰዓት ማንበብ፣ መተኛት ባለብኝ ሰዓት መተኛት፣ መብላት ባለብኝ ሰዓት መብላት፣ እነዚህ ነገሮች ባደርግ ኖሮ ቀኑ እየቀረበ ሲመጣ በጣም ኢነርጂ ኖሮኝ ለማትሪክም ስገባ በጣም በፉል ኢነርጂ ሃፒ ሆኜ ገባለሁ። ከማትሪክም ስወጣ ደግሞ አሪፍ ሆኜ ወጣ ነበረ። ግን ይሄ አልሆነም። እኔ ህይወት ላይ በጣም ተጨንቄ ስለነበረ በጣም እንትን ብዬ ስለነበረ አይ ዋዝ ቶታሊ ሸት ዳውን አድርጌ ነበርና የምነግራችሁ ነገር ምንድነው? ኢነርጂያችሁን በደንብ ጠብቁ፣ ቦዲያችሁን ጠብቁ፣ ጭንቅላታችሁን ጠብቁ። በቃ መብላት ባለባችሁ ሰዓት ብሉ። ምግብ አስፈላጊ ነገር ነው። ምግብ አስፈላጊ ነገር ነው። እውነት የምሬ ነው። እኔ ካልበላው ጭንቅላቴ አይሰራም። ፋክት ያ ስትበሉ ስተኙ ነው ሰውነታችሁ በጣም አክቲቭ የሚሆነው። ስለዛ ይሄ ነገር ይጠቅማችኋል ብዬ አስባለሁ። ከዛ ደግሞ ሌላ በጣም የምጨምርላችሁ በጣም አስፈላጊው ነገር ምንድነው? believe you can pass። እንደምታልፉ ማመን አለባችሁ። በቃ ማለፍ የሚባል ነገር አለ። ከየሆነ ጀነሬሽን ጀምሮ which is ይሄ ማደር ምናምን ማትሪክ ከሆነ ጊዜ በኋላ በጣም እንደዚህ ነው። ከዛ ጊዜ ጀምሮ ማለፍ የሚባለው ነገር ነው ብርቅ እንጂ መውደቅ ብርቅ አይደለም አይደል? አሁን ላይ ያለፍኩ ሲባል ነው በጣም እንትን የሚባለው እንጂ ወደቅ ሁሉም ሰው ቤተሰብም ይቀበላል፣ ሰፈር ሰው ይቀበላቸዋል። በቃ ኦኬ ስለሆነ ማለት ነውና አይምሯችን እሱን በጣም ስለለመደ ማለፍ አይመጣልንም። ሁሌ መውደቅ ነው ይመጣልና አይምሯችን እንደምንወድቅ ሁሌ የምናስብ ከሆነ ራሱን ፕሮግራም እንዳያደርግም ራሱን ለማጥናት ምን ለማድረግ ምናምን አያስብም። ምክንያቱም ጭንቅላታችሁን ኦሬዲ ምን ብላችሁ ስላሳመናችሁ አይ አላልፍም ለምወድቀው ነገር የሁሉ ሰው ለሚወድቀው ነገር ዋይ ወዳይ ለምንድን ነው የማነባው ምናምን ካላችሁ ወድቃለሁ ካላችሁ የሚያስበው እሱን ነው። ለምንድን ነው የማነባው? የምትወድቅ ከሆነ ዋይ ወዳይ ኢነርጂ ለምን ዱዝ አደርጋለሁ? let's have fun 12 ነኝ ፏልበል ምናምን የሚለው ነገር ነው እንጂ ይመጣላችሁ ጭራሽ ስለማንበብ አይመጣላችሁ። ከዛም ኦሬዲ እወድቃለሁ መውደቅ ወይኔ በወድቅስ ወይኔ አትራክት ይደረጋል እሺ ኢነርጂ። ስለዛ እንደዚህ ለምን ትላላችሁ? እንደምታልፉ ማመን አለባችሁ። ካነበባችሁ ከጣራችሁ ምናምን ነገር ባይሆን እንኳን ሁሌ የምላችሁ ነገር አለ። ብዙ ጊዜ አውርቻለሁና ባይሆን እንኳን it's okay you did ከናንተ የሚጠበቀው ነገር ሁሉ አድርጋችኋል። ከዚህ በላይ እንደምትፈልጉት ካነበባችሁ ጊዜያችሁን ወሰውታችሁ ለትምህርታችሁ ከሰጣችሁ ምን ካደረጋችሁ ብወድቅ ማነው ብሌም ማረገው? ራሴን ዋይ አድርጌዋለሁ፣ አጥንቻለሁ፣ የሚቻለኝን ሞክሬያለሁ። ለምን ብዬ ነው ለማን ብዬ ነው ራሴን የምወቅሰው? በፍጹም ይሄን አታደርጉም። በቃ ሜቢ the system ሜቢ የሆነ ነገር ምናምን ትላላችሁ እንጂ
ሰበቡን ወደ ሌላ ሰው ነው ወደ ሌላ አካል ነው የምታላክኩት እንጂ ራሳችሁ ላይ በፍጹም ይሄን አታደርጉ። ስለዛ ብሊቭ አድርጉ ይሄንንና አጠናለሁ አልፋለሁ ካላችሁ ግን ራሱን ፕሪፔር ያደርጋል ጭንቅላታችን። ስለዛ ለማንበብ ምን ለማድረግ ሞቲቬትድ እንሆናለን ማለት ነው። ሶ the final thing ምነግራችሁ በጣም የሚጠቅማችሁ ነገር ደግሞ ምንድነው? እንደዚህ አይነት ኢነርጂ ከሚያስተጋባ ሰው እራቁ። ኦኬ አረ በቃ እናልፍ ምንድነው? አረ በቃ ምንድነው ምናምን የሚል ሰው እና ምንድነው እናንተ ራሳችሁ ብላችሁ ባይ ባይ መባባል አለባችሁ እንጂ እውነትህን ነው እና እየተባባለን እንትን የምንል ከሆነ እኛ እንኳን ብንፈልግ ማንበብ እኛ እንኳን እንደምናልፍ እኛ እንኳን ምን ለማሰብ ብንፈልግም ያ ሰው ግን ወደ ኋላ ትራፕ አድርጎ ይዞን ይስበናል ማለት ነው። ስለዛ ከእንደዚህ አይነት ኔጌቲቭ ኤነርጂ ካለው ሰው ራቁ። ጓደኛችሁ ልትሆን ትችላለች፣ ጓደኛ ክልት ሊሆኑ ይችላል። ግን በቃ ትልቅ ነገር ነው ፊት ለፊታችን ያለው። ሶ ከዚህ በኋላ የምናልፈው ነገር ዲተርማይን ያደርጋል ወደድንም አልወደድንም። አልፈን ከሆነ አዎ ቀጣይ መጡት ፓዞች ይሄ ነው ብለን ዲተርማይን እናደርጋለን። ወድቀንም ከሆነ ደግሞ አይ እንዲህ ነው ትምህርቱ እንደዚህ አይደለም በዚህ በኩል ነው የሚለውን ነገር እንወስናለን አይደለ? ስለዛ ህይወታችን ውስጥ ትልቅ ፖዚሽን ቼንጅ ሊያደርግ የሚችል ነገር ነው። ስለዛ አትቀልዱ፣ በፍጹም አትቀልዱ በዚህ ነገር። ስለዛ ከእንደዚህ አይነት ኢነርጂ ካለው ሰው በተቻላችሁ መጠን ራሳችሁን ጠብቁ። ዋካችሁ ይባላል እኔ የማትሪክ መጨረሻ አይደለም ማትሪክ ህይወት መጨረሻ አይደለም ምናምን። አዎ አይደለም፣ ግን ደግሞ አድርጋችሁት ብታልፉ ጥሩ ነገር ነው። አድርጋችሁት ታረፉ በጣም ይጠቅማችኋል። አይ ኢትስ ኦኬ የምትሉ ከሆነ ደግሞ ኢትስ ኦኬ ምንም ማለት አይደለም። ኦፍ ኮርስ ግን ማድረግ የምትችሉ ሆናችሁ አቅም ኖሯችሁ ጉልበት ኖሯችሁ ሳታደርጉ ብትወድቁ ይደብራል። ስለዛ አድርጋችሁት ብትወድቁ ይሻላል ኢቭን። እና ይሄን ነገር እወቁ፣ ጭንቅላታችሁን በጣም አዘጋጁ። እሺ ይሄን ስላችሁ ደግሞ ስላነበብን ስለጣርን ምናምን ነገር ይታለፋል ብቻ ማለት አይደለም። ብዙ ሰው አለ እንደለፋው እንደጣረው እንደጋረው እንዳደረገው ፔይ ኦፍ ያልተደረገ ሰው አለ፣ እኛም ብንሆን እና ላይክ በቃ እንዳሰባችሁት አይነት ውጤት ላይመጣ ይችላል፣ ውጤትም ላይመጣ ይችላል። ጭራሽ እንደምታስቡት አይነት ቁጥርም ላይመጣ ይችላል ማትሪክ ውጤት ላይ ማለት ነው። ስለዛ አይምሯችሁ ሬዲ አድርጉ፣ ከእናንተ የሚጠበቀን አድርጉ። ሌላውን ለእግዚአብሔር መስጠት ለፈጣሪ መስጠት ነው ያለው አማራጭ። ሶ በቻላችሁ መጠን ከኛ አቅም በላይ ለሆኑት ነገሮች በቃ እሱ የያዘው ብላችሁ እንደዛ ነው ማድረግ ያለባችሁ። አይ ሆፕ እንደጠቀማችሁ ተስፋ አደርጋለሁ። እንዳረዘመም ደግሞ ተስፋ አደርጋለሁ። እስከ ሰዓት ድረስ ቁጭ ብላችሁ እንደምትሰሙኝ አይ ሆፕ። ከወደዳችሁት ሰብስክራይብ አድርጉ፣ ላይክ አድርጉ። ለጓደኞቻችሁ ለማትሪክ ተፈታኞች ለምታውቁት ሰዎች ሼር አድርጉ። እና ደግሞ ቅድም ያልኩት የረሳሁት ነገር 11ዎች 10ዎች በጣም ስጠይቁኝ ነበር እኛ አሁን ምንድነው ማድረግ ያለብን ምናምን እያላችሁና እኔ የምመክራችሁ ነገር ምንድነው ያላችሁበትን ትምህርት ተማሩ። በቃ 10 ላይ ተማርኳችሁ ትዝ የሚሉኝ ነገሮች አሉ። ለምንድነው ትዝ ያሉኝ? ስለተማርኩ ቁጭ ብዬ ስለተማርኩኝ። ሶ ኖት ስለመጻፍ ለእንትን ስለማጥራት ምናምን አታስቡ። በጊዜው ይደርሳል ሁሉ ነገር። ክረምት ላይ ይደርሳል ወይ ያን ያህል አስፈላጊ አይደለም። አሁን ላይ ግን ያለህበትን ክፍል ሲሪየስ ሆነ አንብብ። ሶ አሁን 11ን በደንብ አንብባችሁ ከተማራችሁ 12 ላይ ስትመጡ 11ን ማጥናት ያን ያህል ችግር አይሆንባችሁ። 10 ላይ በደንብ አድርጋችሁ ከተማራችሁ 12 ስትደርሱ 10ን ማጥናት ያን ያህል ችግር አይሆንባችሁ። ምክንያቱም ኦልሬዲ ጭንቅላታችሁ ውስጥ የተማራችሁ ትምህርት ስላለ ኦልሬዲ እሱን ጭንቅላታችሁ ውስጥ ስላስቀመጣችሁት ይገባችኋል፣ ትዝ ይላችኋል ማለት ነው። ስለዛ የምመክራችሁ ምክር እሱን ነው። በጣም ወዳችኋለሁ። ሰብስክራይብ አድርጉ። ይሄን ይመስላል ማለት ነው የዛሬ ቪዲዮ። ቴንክ ዩ ስላዳመጣችሁኝ። ባይ